የጓደኛችሁን ወይም የፍቅረኛችሁን ስልክ ጠልፋችሁ በቀላሉ ማን እንደሚደውልላቸውና ምን እንደሚያወሩ በቀላሉ መስማት የምትችሉበትን መንገድ እንዴት አድርጋችሁም እንደምትችሉ በዛሬው ቪዲዮ የማሳያችሁ ይሆናል ማለት ነው። ከዛ በፊት ግን ይህን ነገር ለመጥፎ ዓላማ እንድትጠቀሙበት አይደለም የምነግራችሁ፣ እናንተ ለትምህርታዊ ነገር ወይም ደግሞ ማወቅ ስላለባችሁና ብዙዎቻችሁ በቲክቶክም ሆነ በዩቲዩብ ጥያቄ ስለጠየቃችሁኝና ኮሜንት ዘንዳ ተደጋጋሚ ጥያቄ ስለሆነብኝ ለእናንተ ለማስረዳት ነው ይዤላችሁ የመጣሁኝ። ይህ ነገር ስቴፑ ለሁሉም ስልክ ተመሳሳይ ነው። ቪዲዮውን ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ እያደረጋችሁ እንድትጀምሩና እንድትረዱ እስከ መጨረሻው ድረስ መከታተላችሁን እንዳረሱ ማለት ነው። ቀጥታ ወደ ቪዲዮ ልውሰዳችሁ። በመጀመሪያ ይህን ነገር ለማድረግ ከናንተ ምንም ነገር አይጠበቅም። አፕሊኬሽን ዳውንሎድ ማድረግ የማይጠበቅባችሁም፣ የተለየ ሴቲንግ ማስተካከል አይጠበቅባችሁም። በቀጥታ ወደ ስልካችሁ መደወያ ነው የምትገቡት ማለት ነው። ነገር ግን ይህን ነገር የማታደርጉት የምትጠልፉት ስልክ ላይ ነው፣ ወይም ደግሞ የጓደኛችሁም ከሆነ የፍቅረኛችሁ ስልክ ከሆነ እዛ ስልክ ላይ ነው የምትጠቀሙ ማለት ነው። ነገር ግን ከአንድ ደቂቃ ላነሰ ጊዜ ውስጥ ነው ማለት ከአንድ ደቂቃ ላነሰ ሰዓት ነው እናንተ ስልኩ የሚያስፈልጋችሁ። እናንተ የጓደኛችሁን ወይም ደግሞ መጥለፍ የምትፈልጉትን ሰው ስልክ ካገኛችሁና ከያዛችሁ በኋላ እዚህ ዘንዳ እንደምትመለከቱት ማስቀምጥላችሁ ኮድ አለ። እሱን ታስገባላችሁ ማለት ነው። እንደምትመለከቱት ለምሳሌ እኔ ላሳያችሁ በድምጽ በምልበት ሰዓት የዩቲዩብ ዲሌት እንዲያደርግብኝ ነው ቪዲዮዬን ማለት ነው። እናንተ ልክ እንደዚህ አድርጋችሁ ይህን ኮድ ካስገባችሁ በኋላ ስልክ ቁጥራችሁን የእናንተን ስልክ ቁጥር ወይም ደግሞ ማዳመጥና ሲደወል እንዲጠራላችሁ የምትፈልጉትን የራሳችሁን ስልክ ቁጥር ልክ እንደዚህ ካስገባችሁ በኋላ መሰላልን ተጭናችሁ ትደውላላችሁ ማለት ነው። መሰላልን ተጭናችሁ በምትደውሉበትም ሰዓት ልክ እንደዚህ ኤምኤምአይ ኮድ ስታርትድ ብሎ ከታይ ልክ እንደዚህ ያመጣላችኋል ማለት ነው። ኮል ፎርዋርዲንግ ሬጂስትሬሽን ዋዝ ሰክሰስፉል ብሎ ይጽፍላችኋል ማለት ነው። ልክ እንደዚህ ካደረገላችሁ በኋላ ምንድነው የሚያደርግላችሁ? እናንተ ወደዚህ ሰው ስልክ ቁጥር ወይም ወደ ጓደኛችሁ ስልክ በሚደወልበት ሰዓት ስልኩ እናንተ ላይ ይጠራል ማለት ነው። እናንተ ያንን ስልክ አንስታችሁ ማዳመጥ ምን እንደሚሉ እንዲሁም ደግሞ ስልኩን ማንሳትን መጠቀም ትችላላችሁ ማለት ነው። ነገር ግን ይህ ነገር እናንተ ላይ አጋጥሟችሁ ከሆነ ወይም ደግሞ ይህ ነገር እናንተ ዘንድ እየሰራ ከሆነ የምታቋርጡበት ወይም ማቋረጥ የምትችሉበት መንገድ አለ ማለት ነው። የራሳችሁን ስልክ አሁኑኑ መሞከር አለባችሁ ማለት ነው። መሰላል 002 መሰላል ብላችሁ ትደውሉና ራሱ ስልኩ ልክ ይሄ ነገር እናንተ ላይ ተደርጎባችሁ ከሆነ እንደምትመለከቱት ኤምኤምአይ ኮድ ወዝ ስታርትድ ብሎ ከጻፈላችሁ በኋላ ኮል ፎርዋርዲንግ ኦል ሬዘር ሰክሰስፉል ብሎ ያቋርጥላችኋል ማለት ነው። ይህንንም በምታደርጉበት ሰዓት እናንተ ስልካችሁ ተጠልፎ ከሆነ ከመጠለፍ ያወጣችኋል ማለት ነው። ይህን ነገር መረዳትና መጠቀም አለባችሁ። ማንኛውም ቁጥር ስልክ እንኳን ቢሆን ይህ ነገር ስለሚሰራ እናንተ ይህን ነገር አሁኑ ገብታችሁ ቼክ ማድረግና መሞከር ትችላላችሁ። ቪዲዮውን ደግሞ እንዲህ አይነት ቪዲዮም ሲለቅ እንደርሳችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን ከወደዳችሁ ደግሞ ሰብስክራይብ እና ሼር እያደረጋችሁ ጓደኞቻችሁንም እንዲጠቀሙና እንዲጠነቀቁ ማድረግ ትችላላችሁ ማለት ነው። በቀጣይም ደግሞ አሪፍ ቪዲዮ ይዤላችሁ እመጣለሁ። ኮሜንት ዘንዳ ጥያቄ ካላችሁ አስቀምጡልኝ። በቀጣይ እስከምንገናኝ ድረስ ይመቻችሁ።